ያው ልረጋጋ ብዬ ነው። ሩታዬ አሁን እኔ የምልሽ ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው የምልሽ። አለ አባት የሚሆን ነገር የለም ምንም። አባት ነው፣ ፈጣሪ ነው። ከፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። እዛ ፍርድ ቤቱን ለፍርድ ቤቱ ተዉት፣ ትዳራችሁ ለትዳራችሁ። በቃ ይሄንን ነው እኔ የምፈልገው። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት እንዴ? ለሚሰማውስ ቢሆን ትላንት እንዲህ ነበረ ዛሬ ፍርድ ቤት